ዛሬ በጣም ቆንጆ የሆነ የመንዲ አሰራር አሳያችኋለሁ። በጣም ቆንጆ ነው፣ በጣም የሚጣፍጥ ነው። አረቦች በጣም ይወዱታል። ስለዚህ ከእናንተ የሚጠበቀው ሰብስክራይብ፣ ላይክ በማድረግ ነው። አሁን ወደ አሰራሩ እንሄዳለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመካ ዩቲዩብ ቻናል ተከታታዮች ቤተሰቦች ሰብ ላይክ በማድረግ ቪዲዮውን ጀምሩ። የሚያስፈልገን ዶሮ ነው። ዶሮውን በደንብ እናጥባለን። በደንብ ማጠብ አለብን። ዶሮውን ቆዳውን በቢላዋ ለእንትን ማለት አለብን። ጸጉር ምናምን ካለው ፈቅ እናደርገዋለን። በሎሚና በጨው ዘፍዝፈን በደንብ እናጥበዋለን። እኔ አጥቤ ምናምን ጨራርሼ ነው ያሳየኋችሁ። ዶሮአችሁ መጠን እንደ ሰቦቻችሁ ይወሰናል። እኔ እንግዲህ ያዘጋጀሁት ይሄንን ነው። ዶሮውን በደንብ አጥቤዋለሁኝ። እናንተም በደንብ ማጠብ እንዳትረሱ። ዶሮ ሳልታጠበ ሽታ አለው ታውቃላችሁ። ባዶ ድስት ይወጥጃለሁ። በመጀመሪያ ትንሽ ዘይት አደርግና ሚክስ የሆነ ከሞን ምናምን በቃ ሁሉን ነገር ጨምሬ ከዛ ሽንኩርቴን ዘይቱ ሲገልልኝ ማለት ነው እንደዚህ በደንብ እናቁላለዋለን። በደንብ ዘይታችንን ሽንኩርታችንን እናቁላላለን በደንብ አድርገን። ይሄ ቅመሙ ጅፍራ ከሞን በቃ ድንብላል ፍሬ የሌለው ነገር የለም። እሱ ነው ይሄ እንደዚህ ማለት ነው። ከዛ ከሽንኩርቱ ጋር እንደዚህ በደንብ እናቁላለዋለን ቀይ እስከሚሆን ድረስ ማቁላላት እንዳንረሳ። እስከዛ ዶሮአችንን ሎሚና ውሃ እያደረግን ጨው አድርገን እንደዚህ ሽታውን ይዞት እንዲወጣ እናቆየዋለን እቃው ላይ ማለት ነው። እንዳትረሱ በደንብ መታጠብ አለበት። ዶሮ እንደነገርኳችሁ ሳልታጠበ ሽታ ያመጣል፣ ልክ አያመጣም። ይቅርታ ደግሞ ለድምጽ እየተቆራረጠ ነው። እና ቲማቲም በትልልቁ ቆርጬ ጣል አደርግበታለሁ። አያችሁት አይደለ? ቲማቲም እንደዚህ ቆርጥና እንትን አደርገዋለሁ፣ እጨምርበታለሁ ቲማቲሜን ማለት ነው። ቲማቲሜን በደንብ አርጌ እንደዚህ። አሁን ደግሞ ይኸውላችሁ እርድ እጨምራለሁ። ማጂን እርድ እጨምርና እንደዚህ አቁላለዋለሁ። ቅጠላ ቅጠል ማድረግ እንዳትረሱ። ቅጠላ ቅጠል ስላችሁ ምንድነው ስሙ? ጂፍራ ሹባአዲ ይሄ የወረጋ አነብ ነው፣ ወረጋ ነው ህንድ የሚባለው እሱ። ዝንጅብል፣ ነጭ ሽንኩርትም እንዳትረሱ። በጣም ነው የሚያጣፍጠው። እንደዚህ አድርገን በደንብ ያው አንድ እጅ ስለሆንኩ ካሜራው ላይታይ ይችላል። በደንብ እንደዚህ አቁላለዋለሁ በደንብ አድርጌ። ቃሪያ እናደርግበታለን እንደዚህ አድርጌ። አያችሁት? ዶሮውን በደረቱ ታስቀመጥ ነው። ትንሽ ውሃ ዘለል ካላረግ ነው ደግሞ ይይዝብናል ማለት ነው። እንደምታው በዚህ መልኩ እንትን ብየዋለሁ። አሁን እንደዚህ ተተቁላላ ዶሮውና ሶሱ ተተቁላላ በኋላ የፈላ ውሃ ሞላዋለሁ ቀስ አድርጌ። የፈላ ውሃ ቆዳውን እንዳያነሳብኝ ቀስ አድርጌ ነው የምሞላው። እንደምታዩት እዚህ ጋር ቀስ አድርጌ ሞላዋለሁ። ይሄ የምጨምረው ሎሚ፣ ዝንጅብል፣ ነጭ ሽንኩርት ነው። በደንብ የደቀቀ አይደለም። እንደዚህ ለሁለት ቆረጥ አድርጌ ነው። አያችሁት አይደለ? በዚህ መልኩ በደንብ እናበስለዋለን። ዶሮአችን ለአንድ ሰዓት ተኩል ለአንድ ሰዓትም አንዳንዴ ትልልቅ ዶሮ ሲመጣ አንድ ሰዓት አይበስልም ወይ? መቼ ሄድኩኝ እኔ ለራሴ አይርጎ ደገና ልሄድ ነው። ኧረ እዛ አይመጣም። ሀያት ትንሽ እኮ ነው። የለውም ጣፍ ነው ማለት ነው። የለውም ሲጀመር የለውም አቧራ ራሱ። እንትን ይሄንን ፍራሽ እስኪ ይዘሽ ላክጂ እንትን እስከምመጣ። ሀያት ወዴት ነሽ? ነይ አትሂጂ፣ ሰዓት ሄዷል። እኔ አልሄድም። ትንሽ ነው መጣሁኝ እኔ። ነይ ይሄን ይዘሽ ላክጂ። ልትሄጂ ነው? ፍራሹን ይሄንን ትጫት ልትሄጂ ነው? ወዴት ነው ሰጣለሁ? የለውም ግን ምን ይሆናል? ወደ እኔ ሰጣለሁ። ለምን ነው ትሄጂሽ አንቺ ያለ ሰዓት? አሁን እንደዚህ እናደርግና ማለት ነው።
ከዛ በኋላ ውሃ እንሞላዋለን። እንደነገርኳችሁ አያችሁታ፣ በጣም ያምራል። በጣም ቆንጆ ነው። እንደዚህ እናደርገዋለን። እንደዚህ እናደርጋለን። እንትን እያልኩኝ ሄደ።